ቴኳንዶ ለጠቅላላ ጤና ሰላም ጤና ይስጥልኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬም አንድ አሪፍ ቲቶር ይዤላችሁ መጥቻለሁ። ከቲቶሩ ጋር አብራችሁ የምቆየው እኔ ኮች ዳኒ ነኝ። ያው አሪፍ ቲቶሮችን ይዘን እየመጣን ነው። ቲቶሩ እየተመቻችሁ እንደሆነ አምናለሁ። ቢመችም ባይመችም ይሄንን ቲቶር የምናቀርበው ወይም ደግሞ ይሄንን ኢንፎርሜሽን ሼር የምናደርገው የተሻለ ፓርት ላይ ሆነን ሳይሆን ቱ ቢ የተሻለ ነገር ለመሆን ነው። ማለት ራሳችንን ነው ቻሌንጅ እያደረግን ያለነው፣ ለራሳችን ቻሌንጅ ነው እያወጣን ያለነው። ምክንያቱም ይሄንን ለሆነ ሰው ሼር ለማድረግ በምናደርግ ጊዜ ለራሳችን አሪፍ እያያዝን እየተሻለን እንሄዳለን በሚል አንጻር እንጂ ከመብቃትና ከመጨረስ አንጻር እንድታዩት አልፈልግም። ኮቺንግ ማለት ሁሌ ማስተማር ሁሌ መስጠት አይደለምና የምንሰጥበትን ዌይ ለራሳችን መቀበል አይነት ስታፍ ይመስለኛልና ዛሬ አሪፍ ቲቶር ይዤላችሁ መጥቻለሁ። ቴኳንዶ ለጠቅላላ ጤና፣ ቴኳንዶ ፎር ቶታል ዌልነስ። ይሄንን ነው የምናየው። ቴኳንዶ ለጠቅላላ ጤና። ቴኳንዶ ለግጥሚያ ብቻ አይደለም። የእርሶን አካላዊ፣ አእምራዊ፣ ስሜታዊና ማህበራዊ ደህንነትን ለማሻሻል ኃይለኛ መንገድ ነው። ይሄ ማለት ነው ቴኳንዶን ብዙ ጊዜ የምናየው ለግጥሚያ ወይ ለማሸነፍ ወይ ተወዳድሮ አንደኛ ለመውጣት ብቻ መሆን መቻል የለበትም። ከጤና አንጻር እንዴት እናየዋለን? ወጥቺን ፓወርፖይንት ለማግኘት ቴሌግራም ቻናላችንን መቀላቀል ይቻላል። ቴሌግራም ቻናላችንም ኮች ዳኒ ይላል። እዛ ላይ መጠየቅ ይቻላል። ፓወርፖይንቶችን በደንብ እና በቀላሉ ትረዱታላችሁ ብዬ አስባለሁ። ይሄ ፓወርፖይንት የተዘጋጀው በሶስት አይነት ቋንቋ ነው። በአማርኛ፣ በኦሮምኛና በእንግሊዘኛ ነው። በጣም ቀላልና ለመረዳት ግልጽ የሆነ ፓወርፖይንት ነው። ቴሌግራም ላይ መጠየቅ ይቻላል። እንዴት ነው ቴኳንዶን ከጠቅላላ ጤና አንጻር የምንመለከተው የሚለውን እንዴ መጀመሪያ ቴኳንዶ ለአካል ጤንነት ለፊዚካል ዌልነስስ እንዴት ነው የምንመለከተው? ጥንካሬን መተጣጠፍንና ካርዲዮን ይጨምራል። እንደምናውቀው አካላችን መጠንከር መቻል አለበት፣ መተጣጠፍ መቻል አለበት፣ ካርዲዮ አሪፍ መሆን መቻል አለበት። ስለዚህ ደግሞ ሞር ቴኳንዶ ያሰለጥናል ማለት ነው። ቅንጅትንና ሚዛንን ያሻሽላል፣ ክብደትን ለመቀነስ ይረዳል እና አጠቃላይ የአካል ብቃት እንቅስቃሴን ያበረታታል። ይሄንን እናውቃለን። ስለዚህ ቴኳንዶ ለፊዚካል ዌልነስ በጣም ወሳኝ ነው ማለት ነው። በሁለተኛ ደረጃ የምንመለከተው ቴኳንዶ ለአእምራዊ ጤንነትስ እንዴት ነው የሚሰራው? ይሄ ማለት ቴኳንዶ ፎር ሜንታል ዌልነስ፣ ይሄ ለአእምራዊ ጤንነት ትኩረትንና የሀሳብ መሰብሰብን ይጨምራል። ውጥረትን ለመቆጣጠርና የመቋቋም ችሎታን ያዳብራል። በፑምሴ እና በስፓሪንግ ጊዜ ጥንቃቄን ያስተምረናል ማለት አይምሮአችን ይሄ የጥንቃቄ አካሄድ የጥንቃቄ ስልጠናን እንድንሰለጥን ከሚያደርጉን አንደኛው የማርሻል አርት ወይም ደግሞ ከማርሻል አርት ዘርፎች ውስጥ አንዱ ቴኳንዶ ነው። ስለዚህ ሌላኛው የዌልነስ መገለጫውን በደንብ አንደርስታንድ እንድናደርግና እንድንጠቀምበት ይሄ ስፔሻሊ ሜንታል ዌልነስ ላይ ቴኳንዶ ሌላኛው የሚያስተምረው በደንብ አሪፍ የሆነ ፖይንት ነው ማለት ነው። በሶስተኛ ደረጃ የምንመለከተው ቴኳንዶ ለስሜታዊ ጤንነት፣ ይሄ ማለት በራስ መተማመንን እና ስሜታዊ ቁጥጥርን ያዳብራል። ስነ ምግባርን እና የአእምሮ ጥንካሬን ያዳብራል። በእያንዳንዱ ቀበቶ እድገት ላይ የስኬት ስሜትን ያቀርባል ማለት ስሜታችን ዌል እንዲሆን፣ ስሜታችን አሪፍ እንዲሆን፣ ይሄ ኢሞሽናል ዌልነሳችን ቤስት እና ጉድ እንዲሆን ከሚያደርጉን ዋነኛ ስፖርት መካከል አንደኛው ቴኳንዶ ነው። በአራተኛ ደረጃ የምንመለከተው ቴኳንዶ ለማህበራዊ ደህንነት፣ ይሄ ማለት ማህበረሰብንና የቡድን ስራን በደንብ ያበረታታል። በነገራችን ላይ ቴኳንዶ የግል ስራ ነው ብቻ ብለን የምንታገለው አይደለም። ከማህበረሰብ ጋር አሪፍ ኮኔክሽን እንዲኖረን የሚያደርግ ነው። ፕላስ የመከባበርና የመግባባት ክህሎትን የሚያስተምር ነው። ከአስተማሪዎችና ከኩዮች ጋር ያለውን ግንኙነት ያጠናክራል። ስለዚህ ቴኳንዶ ከማህበረሰብ ጋር ጥሩ ግንኙነት ወይም ደግሞ ጤናማ ግንኙነት እንዲኖረን ከሚያደርገን የማርሻል አርት ስልጠናዎች ውስጥ አንደኛው ነው ማለት ነው። ይሄ በእንግሊዘኛው ስንለው ምንድነው? ቴኳንዶ ፎር ሶሻል ዌልነስ አይደለ? በቃ ይሄ ነገር በደንብ ማወቅና መረዳት መቻል አለብን። በአምስተኛ ደረጃና በመጨረሻ ደረጃ የምናየው ቴኳንዶ ለመንፈሳዊ ጤንነትስ፣ ይሄ ውስጣዊ ሰላምና ራስን መግዛትን ያዳብራል ወይም ያስተምራል። ግላዊ እድገትንና የዓላማ ጽናትን ይደግፋል። በነገራችን ላይ ቴኳንዶ ላይ በደንብ በዓላማችን መጽናት መቻል አለብን። ኢቭን ቃለ መሐሎችን 11 ቃለ መሐሎች አሉ። የመጨረሻው የጀመርከውን ጨርስ ነው። ይሄ ጽናት በደንብ የሚጠይቅ ስራ ስለሆነ ስለ ጽናት በደንብ ያስተምረናልና ይሄ የመንፈሳዊ ጤንነትን ይሄ ስፒሪቹዋል ዌልነስን በደንብ ኢንከሬጅ ያደርጋል፣ ያበረታታል ማለት ነውና ቴኳንዶ ከነዚህ ከአምስቱ ዌልነሶች ጋር ሪሌሽን በደንብ ይጠበቃል። እኛም እነዚህን አምስቱን ነገሮች በደንብ ጤናማ ነን ብለን ቼክ ማድረግ መቻል አለብን። ፊዚካሊ ጤናማ ነን ወይ? ሜንታሊ ጤናማ ነን ወይ? ኢሞሽናሊ ጤናማ ነን ወይ?
ስፒሪቹዋሊ ጤናማ ነን ወይ? እነዚህ ነገሮች በደንብ መረዳት መቻል አለብን። አንዱ ቢጎድል ዋጋ ያስከፍለናልና ጤናማ መሆናችንንም የሚያጠራጥር ነገር ይሆናልና በተቻለና አቅም ቴኳንዶ ከዌልነስ አንፃር ቢሰራ አንደርስታንድ አድርገን ብንንቀሳቀስ በደንብ አሪፍ ነው ብዬ አስባለሁ። ስለሰማችሁኝ አመሰግናለሁ። እኔ ኮች ዳኒ ነኝ።